እስኪ አንዳንድ የተለመዱ ስህተቶችን የፕሮብሌም ባለቤት ነኝ ማለት ሳይሆን ይሄ ቃል ብዙ ጊዜ ስለሚያወዛግብ በደንብ በትኩረት አዳምጡ። ሰላም ውድ የአቢሲኒያ እንግሊሽ ቤተሰቦች፣ ዛሬ ጌት፣ ጋት፣ ሃቭ፣ ሃድ፣ ቢ፣ ቢን ስለሚባሉ ቃላቶች በኮንፊደንስ ትናገራላችሁ። እነዚህን ቃላቶች የግድ በቶሎ ማወቅ አለባችሁ። ሁሌም ከእንግሊዝኛ ንግግርና ጽሑፍ ስለማይጠፉ በየቦታው ጥልቅ ባሉ ቁጥር እስከ መቼ ነው የምንረበሸው? አሁኑ ቪዲዮ ላይክ በማድረግ ጀምሩት። ወደ ገደለው እንግባ። ጌት፣ ጋት። ጌት ምን ማለት ነው? ጌት ዩዥዋሊ ሚንስ ሪሲቭ መቀበል ማለት ነው። ቢካም መሆን ማለት ይሆናል። አራይቭ መድረስም ለማለት ይሆናል። ይህ ሁሌ የጌት ጥቅም ነው። መቀበል፣ መሆን፣ መድረስ ለሶስቱም ያገለግላል። ሪሲቭ በሚለው ስናየው ወይም መቀበል I get money every month በየወሩ ገንዘብ አገኛለሁ ወይም እቀበላለሁ ነው። I get messages from my students ከተማሪዎቼ ሜሴጆችን እቀበላለሁ። ሌላው ጌት ቢካም መሆን ማለት ነው አይደል? መሆን ሲባል ከሆነ ነገር ወደ ሆነ ነገር መቀየር ማለት ነው። ለምሳሌ I get tired after work ከስራ በኋላ ይደክመኛል። የታወቀ ነው፣ አብዛኞቻችን ይደክመናል። He gets angry very fast በቶሎ ይናደዳል። ስለዚህ ጌት ማለት change of condition ማለት ነው። ከሆነ ነገር ወደ ሆነ ነገር መቀየር ማለት ነው። አራይቭ በሚለው ደግሞ እንየው። አራይቭ መድረስ ማለት አይደል? ከሆነ ቦታ ተነስተን ወደ ሆነ ቦታ ስንደርስ ጌት በሚለው መጠቀም እንችላለን። ለምሳሌ I get work place at 7 ስራ ቦታ የምንደርሰው 1 ሰዓት ላይ ነው ማለት ነው። You get school early ትምህርት ቤት የምንደርሰው ቀደም ብለን ነው ማለት ነው። ጋትስ፣ ጋት ደግሞ የጌት ፓስት ነው። yesterday I got money ትላንትና ገንዘብ ተቀብዬ ነበር ማለት ነው። last night I got tired ባለፈው ምሽት ደክሞኝ ነበር። ይሄ ደግሞ መሆንን ቢካም ምን ያሳያል? የለኛው ሪሲቭ እና መቀበል። I got home late እዚህ ጋርስ አርፍጄ ነው ቤት የደረስኩ ነው። እዚህ ጋር መድረስ ነው። common mistake እስኪ አንዳንድ የተለመዱ ስህተቶችን I am got tired ይባላል። I am get happy በለው። ሁለቱም ስህተት ናቸው። ይህንን ሩል ያዙልኝ። ከአም ከኢፍ ከአር በኋላ ጌት ወይም ጋት አይገቡም ወይም አንጠቀም። ስለዚህ ላይ I got tired ነው የምንለው። I get happy ነው የምንለው። have had have ምን ማለት ነው? እንደምታውቁት have means possession ባለቤትነትን ነው የሚያሳይ አንዱ። ሁለተኛው ግን experience ልምዳችንን ወይም ተሞክሯችንን ያሳያል። I have a phone ብል ስልክ አለኝ ነው ባለቤትነትን ወይም possession እያሳየዋል። she has a car መኪና አላት፣ ይህም ባለቤት እንደሆነች እያሳየ ነው። I have a phone but my phone has no storage ሌላው ደግሞ haveን ለኤክስፒሪየንስ እንጠቀመዋለን። ለምሳሌ I have a problem ብል የፕሮብሌም ባለቤት ነኝ ማለት ሳይሆን የችግር ተሞክሮ ወይም ልምዱ እንዳለኝ እየገለጽኩ ነው እንጂ ባለቤትነቴን እየገለጽኩ አይደለም። have a headache አሁንም ራስ ምታት አለብኝ እያልኩ ነው። ሁለቱ ከላይ ያናቸው ኤግዛምፕሎች ልምዳችንን እንጂ እቃ አለኝ ማለት አይደሉም። እሺ had ምን ማለት ነው? had ደግሞ የሃቭ ወይም የሃዝ ፓስት ቴንስ ነው፣ አላፊ ጊዜ ሲሆን። ወደ ታሪክ እንግባለን። yesterday I had meeting ትናንትና ምን ነበረኝ? ስብሰባ ነበረኝ። last year I had no confidence ባለፈው ዓመት በራስ መተማመን አልነበረኝ። I had fear before speaking English. Now I have confidence. Common mistakes. I have went there. Wrong. She has did her work. ይህም ስህተት ነው። እንዴት? ከሃቭ ከሃዝ በኋላ የሚመጣው ግስ ቨርብ ስሪ መሆን አለበት። ከላይ ያየናቸው ሁለቶቹ ፓስት ቴንስ ናቸው። ስለዚህ ቨርብ ስሪ አድርገን አሁን እናስተካክለዋለን። የመጀመሪያው I have gone there. right ይሆናል። ለምን? ጎን ቨርብ ስሪ ነው። ቀጣይ ደግሞ she has done her work. እዚህ ጋር have ለምን ተጠቀም? she, he, it ሀዝ ነው የሚያስከትሉ። ሌሎች ሀዝ ነው የምንጠቀም ለነሱ። የመጨረሻው ቢ ቢ ቢ ምን ማለት ነው? ቢ ቤዝ ቨርብ ነው። አም ኢዝ አር ሁላ ይወክላል። ነገር ግን ቢ ለብቻው ከማን ጋር ተጠቀሙታላችሁ? ከቱ ዊል መስት ካን። ይሄ ቃል ብዙ ጊዜ ስለሚያወዛግብ በደንብ በትኩረት አዳምጡ። አይ ወንት ቱ ትዋለች አይደል? ቢ ፍሉንት በእንግሊዝኛ ቀልጣፋ ተናጋሪ መሆን እፈልጋለሁ ለማለት ነው። ይሄ I will be successful ከዊል በኋላ ተጠቀምነው። አያችሁ፣ ስኬታማ እሆናለሁ ነው ለወደፊት። you must be careful ከማን በኋላ ተጠቀምነው? ከመስት በኋላ ጠንቃቃ መሆን አለብህ። ቢን ደግሞ የቢ ምንድነው? ቨርብ ስሪ ነው። ቢን ከማን በኋላ የምንጠቀመው? ከሃቭ ከሃዝና ከሃድ በኋላ። I have been to አዲስ አበባ ከማን በኋላ ተጠቀምነው? ከሃቭ በኋላ ማለት ነው። አዲስ አበባ ሄጃለሁ ለማለት ነው። ኤክስፒሪየንሳችንን ለመግለጽ ነው። እዚህ ጋር she has been sick እዚህ ጋር ከማን በኋላ ተጠቀምነው? ከሃዝ በኋላ ቢንን ተጠቀምነው። ቢን መቼ ነው የምንጠቀመው ካላችሁ something started before and continue የሆነ ነገር በፊት ተጀምሮ ግን እስካሁን የቀጠለ ሲሆን ወይም ከዚህ በፊት ተፈጥሮ የነበረና አሁን ላይ ልምዱ እንዳለን ለመናገር ስንፈልግ እንጠቀመዋለን። እስኪ የተለመዱ ስህተቶችን እንይ። I am been happy እንደዚህ ነው። I've been there እንደዚህ ማለት ነው። ለምን መጀመሪያው ላይ ቢንን ከማን ጋር የምንጠቀመው?
ከነገርኳችሁ ከሶስቱ ጋር። ስለዚህ አም ሃፒ በሚለው እናስተካክለዋለን። ሁለተኛውስ I've been there ልክ ይሆናል። እንደ ሩል ምን ትይዙልኛላችሁ? አሚዛር አድርገን ቢን መጠቀም አንችልም። English is not hard. It just needs time, practice and patience. If this lesson helped you, like and subscribe. እስኪ የትኛውን ይበልጥ ያወዛገባችሁ? get, have ወይስ been? ኮሜንት ላይ ጻፉልኝ። ስለዛ ጠለቅ ያለ ቪዲዮ ሰራላችኋለሁ። Thanks for watching and see you next time. ፈጣሪ ሀገራችን ይባርክ።